ከአስቸጋሪ ሰዎች ጋር መኖር። ህይወታችን ላይ የተለያዩ አስቸጋሪ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች ምናልባት ቤተሰብ ሊሆኑ ይችላሉ፣ የስራ ባልደረባ ሊሆኑ ይችላሉ፣ ጓደኛ ሊሆን ይችላል። ጓደኛ ግሩፕ ላይ በጣም የምንወደው ግሩፕ ሆኖ አንድ የሚያስቸግረን በባህሪ ከኛ ጋር ሁሌ ተቃራኒ የሚሆን ደስ የማይል ስሜት የሚሰጠን የሆነ ሰው ሊኖር ይችላል። ታዲያ እነዚህ አስቸጋሪ ሰዎች አንዳንድ ጊዜ ጭራሽ የሚያምኑበትንም ነገር ከኛ ጋር ተቃራኒ ለመሆን ሲሉ የሚቀይሩ ሰዎችም ሊሆኑ ይችላሉ። ስራ ቦታችን ላይ ሁልጊዜ ከኛ ተቃራኒ ሀሳብ የሚያቀርበው የኛን ሀሳብ ምንም አይነት ጥሩ ሀሳብ ብናቀርብ የሚያጣጥል ዘመድ ጋር ቤተሰብ ጋር እኛ ምንም ብናደርግ የማይስማማው ሁሌ እኛን ተቃራኒ የሚያወራ የተለያዩ ሰዎች ይኖራሉ። ዛሬ በዚህ ቪዲዮ ከነዚህ አስቸጋሪ ሰዎች ጋር እንዴት በጥበብ መኖር እንደምትችሉ አሳያችኋለሁ። ለማታውቁኝ ሰዎች ስሜ ቤተልሔም ወዳጆ ይባላል። ሶሺዮሎጂስት ነኝ። እናንተ ጋር ስለ ፐብሊክ ስፒኪንግ ኤንድ ኮሚኒኬሽን፣ ስለ ፐርሰናል ዲቨሎፕመንት፣ ከስተመር ሰርቪስ፣ ማርኬቲንግ የተለያዩ የሚጠቅሙ ቪዲዮዎችን እሰራላችኋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ይሄንን ፔጅ ሰብስክራይብ ብታደርጉ በብዙ ታተርፉበታላችሁ። ከነዚህ አስቸጋሪ ሰዎች ጋር የምንኖርበትን 7 የጥበብ መንገዶችን አካፍላችኋለሁ። የመጀመሪያው በምንም ተአምር ስሜታዊ የሆነ ግንኙነት አለማድረግ ነው። አንዳንድ ጊዜ ባለማስተዋል ከነዚህ ሰዎች ጋር የሆነ ቀን በጣም ስቀን በጣም ተግባብተን እናወራቸዋለን። አንዳንዴ ደግሞ አስቸጋሪ ባህሪያቸው ሲመጣ ያስጠላና ዝም ማለት መቆጣት እንፈልጋለን። ታዲያ ማድረግ ያለብን ግን ከነዚህ ሰዎች ጋር ተመሳሳይ ግንኙነት ማድረግ ነው። ምንጊዜም ቤተሰብ ቢሆኑ፣ ጓደኛ ቢሆኑ፣ ስራ ቦታ ባልደረባም ቢሆኑ አንድ አይነት ፊት ማሳየት፣ አንድ አይነት መግባባት፣ በጣም መቀራረብ ከነዚህ አስቸጋሪ ሰዎች ጋር በፍጹም አያዋጣንም። ምክንያቱም መጀመሪያም ባህሪያቸው አስቸጋሪ ከሆነ የንቀትን ነገር ሊያደርጉ ይችላሉ፣ ወይም እኛም ማንፈልገውን ነገር ሊያደርጉ ይችላሉ። ስለዚህ አንድ ቀን ፊት ከሰጠናቸው ሌላ ቀንም ያንን ፊት ስለሚጠብቁ መጥተው የማንፈልገውን ነገር ያደርጉብናል። ስለዚህ ኮንስታንት የሆነ ወይም አንድ አይነት የሆነ መግባባትን ብቻ ማሳየት፣ ያ መግባባት በጣም ገደብ ያለው ብዙም ያላለፈ መግባባት ማድረግ፣ እኛም ስሜታዊ ያለመሆን፣ ልክ ደስ ሲለን በጣም መግባባት፣ እንዲያወሩ መፍቀድ፣ የፈለጉትን እንዲሉ መፍቀድ፣ የተናደድን የደበረን ቀን ግን እኔ እንደዚህ አልፈልግም ብንል እነዚህ አስቸጋሪ ሰዎች እንደሌላው ሰው ስላልሆኑ ተረተው ኦኬ ዛሬ ደስ አላለውም ብለው አይተውንም። ስለዚህ ከአስቸጋሪ ሰዎች ጋር በፍጹም ስሜታዊ ግንኙነት አታድርጉ። ሁለተኛው ደግሞ የማትፈልጓቸውን ነገሮች በግልጽ ሳይሆን በብልሃት መናገር ጀምሩ። አንዳንድ ጊዜ ባውንድሪያችንን በግልጽ እንናገራለን። እነዚህ አስቸጋሪ ሰዎች ደግሞ ዓላማቸው እኛን ማናደድ፣ መስመራችንን ማለፍ ነው። ታዲያ መስመራችንን ካሳወቅናቸው የሚያናድደን ነገር አወቁ ማለት ነው። ሁልጊዜም ያንን ነገር ያደርጉብናል። ስለዚህ በብልሃት እንጂ በግልጽ መናገር አያዋጣንም። ለምሳሌ ለእነዚህ ሰዎች ብር እያበደራችሁ ሁልጊዜ ብራችሁን የማይመልሱ ከሆነ እኔ ከዚህ በኋላ ብር ማበደር አልፈልግም፣ እኔ ለሰው ብር ማበደር አቁሜያለሁ ካላችሁ እየጠየቋችሁ ሁሌ እንድትናደዱ እንዲደብራችሁ፣ ለምን ሁሌ ኖ ማለት ሁሌ አልችልም ማለት ለእናንተ እየደበራችሁ ስለመሄድ እነዛ ሰዎች ጋር ያላችሁ ግንኙነትም እያስጠላችሁ የባሰ እየሻከረ ይሄዳል። ከዛ ይልቅ ግን አይ እኔም ብር የለኝም ብትሉ እዛ ጋር ሀሳቡ ምኑም ይቆማል። ስለዚህ ከአስቸጋሪ ሰዎች ጋር በግልጽ ሳይሆን በብልሃት መስመራችሁን አስምሩ። ሶስተኛው ደግሞ በአእምሯችሁ የሆነ አንሲሪየስ የሆነ ካራክተር ስጡት። እነዚህ አስቸጋሪ ሰዎች በጣም የሚያናድዱን የሚያስከፉን፣ እኛ በአእምሯችን ገና ሲመጡ ኡፍ ደግሞ መጣሽ ልትረብሸኝ፣ ኡፍ ደግሞ ልታሰቃየኝ ነው እያለን የሆነ የገዘፈ ቦታ በጭንቅላታችን እንሰጣቸዋለን። ለምን ታዲያ አንሲሪየስ የሆነ ካራክተር አንሰጣቸውም? ምናልባት ፊልም ላይ ያያችሁትን የሆነ የሚነጫነጭ ሁሌ የሚደብረውን የሆነ ካራክተር ሊሆን ይችላል። ወይ ደግሞ ሰርግ ቤት ሳይጠራ መጥቶ ስለ ምግቡ አስተያየት የሚሰጥ፣ አልተጠራም እኮ ግን ምግቡ ጨው በዝቶበት እንደዚህ ሆነ እያለ ጭራሽ አስተያየት ይሰጣል። እንደዚህ እያላችሁ በጣም የሚያስቃችሁን የሆነ ካራክተር ስጡትና ልክ መጥቶ እሱ ሲያወራ ጀመረው ደግሞ ይሄ ቀልደኛ ሰው፣ ጀመረው ደግሞ ይሄ ሰው እያላችሁ በአእምሯችሁ የሆነ አንሲሪየስ የሆነ ካራክተር ስጡት። እመኑኝ እጅግ በጣም ትልቅ ለውጥ ያመጣል። ወደ አራተኛው እንሄዳለን። እነሱን ማድነቅ ጀምሩ። ቆይ እንደሱ አይደለም ሐሳቤ። አስቸጋሪ ሰዎች ባይዘው የሚያስቸግሩት በህይወታቸው ደስተኛ ስላልሆኑ፣ የመደነቅ ስሜት ስለማይሰማቸው፣ ሁሉም ሰው እንዲረበሽ ስለሚፈልጉ ነው። በራሱ የሚተማመን ራሱን የሚወድ ሰው በምንም ተአምር ለሰዎች መጥፎ ሊሆን አይችልም። እነዚህ አስቸጋሪ ሰዎች የሚነዘንዟችሁ የማይሆን ሐሳብ የሚናገሩት ሁልጊዜም በህይወታቸው ደስተኛ ስላልሆኑ፣ ከራሳቸው ምንም የሚወዱት ነገር ስለሌለ ነው። እስኪ አንዳንድ ጊዜ እነሱን ጭራሽ ማድነቅ ጀምሩ። ይሄ ነገርሽ በጣም አሪፍ ነው፣ ይሄ ስራሽ በጣም አሪፍ ነው በሉ። ስታደንቋቸው አንደኛ ነገር እነሱም የሆነ ጥሩ ስሜት ስለሚሰማቸው ማስቸገር ያቆማሉ። ሁለተኛ ደግሞ ስታስቡት ራሱ የሆነ የምታደንቁትን ሰው ወይም የሚያደንቃችሁ ሰው መጥፎ ነገር ለመናገር ሼም ይዟል አይደለ? ስለዚህ እናንተ ብልህ ሁኑ። ሁልጊዜ አስቸጋሪ ሰዎች እኛን የበለጠ የሚያናድዱንና እንዲደብረን የሚያደርጉን እኛ በብልሃት ስለማንመልስላቸው
እንዲደርስላቸው ነው። ስለዚህ ሁሌም ስታገኟቸው ዝም ብላችሁ አድንቋቸው። ምናልባት አንዳንድ ጊዜ የማንፈልገውን ነገር የምትለንን አክስት እንደምሳሌ ብንወስዳት እስኪ የሆነ ነገሯን አድንቁላት። ዛሬ አለባበስ ሲያምር፣ ዛሬ ይሄ ነገር ሲያምር በሏት። ታዲያ ከዛ በኋላ ከእናንተ ጋር መቃረን ሼም ይይዛታል። ስለዚህ እቺን ጥበብ ተጠቀሟት። ወደ አምስተኛው ሐሳብ እንሂድ። አምስተኛው ደግሞ ቦታቸውን እንደ ቦታቸው ስጧቸው። በነገራችን ላይ አስቸጋሪ ሰዎች በጣም የሚያስቸግሩን እኛ ቦታ ስለሰጠናቸው ነው። ያንን ሰው እንደዛ ሰው ብቻ ማየት ጀምሩ። ምን ማለት ነው? የስራ ባልደረባችሁን እንደ ስራ ባልደረባ ብቻ፣ ጓደኛችሁ አይደለም። የማትወዷት አክስት፣ የማትወዱት ዘመድ፣ የማትወዱት ጓደኛ የሆነ ነገር እሱ ጓደኛችሁ አይደለም። የሆነ ፍሬንድ ግሩፕ ላይ ደስ የማይላችሁ ሰው ካለ እሱ አይደለም ጓደኛችሁ። እናንተ እዛ ቦታ እየሄዳችሁ ያላችሁት ለሌሎቹ ግሩፕ ብላችሁ እንጂ ለሱ ብላችሁ አይደለም። ስለዚህ ቦታም አትስጡት፣ ምንም አይነት ነገር አታማክሩት። የጓደኛና የቤተሰብ ቦታ አትስጧቸው። እንደሆነ ራንደም ስትሬንጀር እንደሆነ እንደማታውቁት ሰው ግን ደግሞ ግዴታ መገናኘት እንዳለባችሁ ሰው መቁጠር ጀምሩ። ብዙ ጊዜ አስቸጋሪ ሰዎች እኛ ላይ ፓወር የሚኖራቸው የሆነ ቦታ እኮ ስለምንሰጣቸው ነው። የሚለወጡ ይመስለናል ወይ ደግሞ አንዳንድ ጊዜ ጥሩ የሆኑ ቀን ልቡ ተመልሷል ብለን ለማማከር እንሞክራለን። የተለያዩ ነገሮችን ከነሱ ጋር ለማውራት እንሞክራለን። ያኔ እነዚህ አስቸጋሪ ሰዎች በእኛ ህይወት ላይ ቦታ ስለሚኖራቸው የሆነ ነገር ሲሉንም ይከፋናል። ስለዚህ እንደ ስትሬንጀር መቁጠር ጀምሩ። ቦታቸውን እንደ ቦታቸው ስጧቸው። ስድስተኛው ደግሞ ስኬታችሁንና ከነሱ መብለጣችሁን ድብቅ አድርጉት። የሆነ አቺቭመንት ካላችሁ ከነሱ የሚበልጥ ነገር ካለ በፍጹም ለነሱ ለማሳየት እንዳትሞክሩ። አንዳንድ ጊዜ ኢጎ ይዘንና አስቸጋሪ ሰዎችን በምንበልጣቸው ነገር ለማሳየት እንሞክራለን። እነሱ ስለሚያስቸግሩንና የሆነ የሚደብር ስሜት እንዲሰማን ስለሚያደርጉ ያንን እኛ ደግሞ በምንወጣለን የምንበልጣቸውን ነገር በማሳየት። ያ ግን የበለጠ እንዲያስቸግሩን የበለጠ የማንፈልገውን ነገር እንዲያደርጉብን ያደርጋል። ስለዚህ ከአስቸጋሪ ሰዎች ጋር በጥበብ የመኖር መንገድ ከነሱ እንደውም የበታች እንደሆናችሁ ያስቡ። ከነሱ እንዳነሳችሁ ከተሰማቸው እናንተ ማስቸገርም ብዙም አይፈልጉም። ስለዚህ እንደበለጧችሁ ይሰማቸው። ዝም ብላችሁ ተዋቸው። እመኑኝ እጅግ በጣም ትልቅ ለውጥ ያመጣል። ወደ ሰባተኛው ሐሳብ እንሄዳለን። ሰባተኛውና የመጨረሻው ሐሳብ እነሱን በፍጹም መቀየር እንደማንችል መቀበል ነው። ባይዘዌ በጣም የምንናደደው እኮ የሚቀየሩ ስለሚመስለን ነው። መቼም እኛ እንደ ሰው መልካም ሰዎች ስለሆነ እነሱም እንደኛ መልካም የሆነ ልብ ያላቸው ይመስለንና የሆነ ቀንማ ደብሮት ይቀየራል፣ እንደዚህ ስታገዘው እንደዚህ ጥሩ ሰውንለት የሆነ ቀን ደብሮት ይቀየራል ብለን እናስባለን። ሐሳባችንን በጣም እናስረዳቸዋለን። እኔ እኮ እንዲህ ለማለት ፈልጌ ነው እያለን በጣም ልናስረዳቸው እንሞክራለን። ወይም ደግሞ በመናደድ እናሳያቸዋለን። ተናድጃለሁ እኮ እንደዚህ አይነት ስሜት እኮ ተሰምቶኛል እያለን ስናሳያቸው የሚቀየሩልን እንደ ሰው የሚያስቡልን ይመስለናል። እነዚህ አስቸጋሪ ሰዎች ግን በምንም ታምር አይቀየሩም። ስለዚህ እነሱን ለመቀየር አትሞክሩ። 2 ቦነስ ቲፖችን ልጨምርላችሁ። 2 ቦነስ ቲፓችን ደግሞ የመጀመሪያው ስሜታችሁን እነሱ ፊት በምንም ተአምር አታሳዩ። ለምን? እነሱ እኮ የሚፈልጉት እንድትናደዱ እንዲደብራችሁ አይደለም። የሚያስቸግሯችሁ ጥሩ ስሜት እንዳይሰማችሁ እኮ የሚያደርጉት እሱን ስሜት ማየት ስለሚፈልጉ ነው። ለእነሱም ደስታ የሚሰጣቸው የእናንተ ሪያክሽን ነው። ስለዚህ በጣም ቢከፋችሁ ብትናደዱ ራሱ ዋጥ አድርጋችሁ ከነሱ ዞር ብላችሁ ተናደዱ እንጂ እነሱ ፊት ፈገግ ብላችሁ ኦኬ እንዲህ ለማለት ፈልገ ነው እንዴ እያላችሁ ጭራሽ ከነሱ ሐሳብ ጋር ወይ ተስማሙ ወይ ጥያቄ ጠይቋቸው። ምን ለማለት ፈልገ ነው ግን እያላችሁ ጥያቄ እንጂ እነሱን ጭራሽ እናንተን ወደ ማናደድ የሚያስገባ ነገር በፍጹም አታድርጉ። እንደዛ ስታደርጉ እነዚህ አስቸጋሪ ሰዎች ሁሌ እየመጡ እናንተ ጋር ምንም አይነት ስሜት የማያዩ ከሆነ እየደበራቸው ይሄድና እናንተ ማስቸገር ያቆማሉ። ሌላኛውና የመጨረሻው ዋናው ፓወርፉል ነገር ደግሞ በደንብ ጸሎት አድርጉ። ከፈጣሪያችሁ ጋር በደንብ ኮኔክት አድርጉ። እናንተ ከፈጣሪያችሁ ጋር ኮኔክት ስታደርጉ ሰላም ትሆናላችሁ። ስለዚህ ሰዎች እንደዚህ ሲያስቸግሯችሁ ሲያሳዝን እያላችሁ ታዝኑለታላችሁ። ምክንያቱም እናንተ ጋር ያለው የሰላምና የመረጋጋት መንፈስ ስለሆነ። ስለዚህ ሁልጊዜም በጸሎታችሁ በርቱ። ለእናንተ የሚስማማችሁን ቲፕ መርጣችሁ ማድረግ ጀምሩ። እስካሁን ካነሳኋቸው ሐሳቦች ይበልጥ የወደዳችሁትን ምናልባት ደግሞ እንደዚህ አይነት አስቸጋሪ ሰዎች በህይወታችሁ ያሉ ስራ ቦታ ላይ ሊሆን ይችላል፣ እንዳልኩት ጓደኝነት ላይ፣ ቤተሰብ ላይ እነዚህን አስቸጋሪ ሰዎች በጥበብ የረታችኋቸው ወይም በጥበብ የቀየራችኋቸው መንገድ ካለ ኮሜንት ላይ አስቀምጡልኝ። ፔጁንም ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን ስለቅ እንዲደርሳችሁ የደውል ምልክቱን መጫን እንዳትረሱ።